አነጋጋሪው መረጃ ራሳቸውን የሚያጠፉት የእስራኤል ወታደሮች ምክንያት። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ቆያችሁልን እያልኩኝ ወደ ሳቱ መረጃዎቻችን ተሻገርኩኝ። ከመረጃዎቻችን አንዱ ወደ ሆነው ስንሻገር በርካቶችን ያስደነገጠና ያስገረመ ነው። በእስራኤል ምድር እስራኤል መቋቋም የማትችለው ከባድ ነገር ተፈጥሯል። የእስራኤል ወታደሮች ራሳቸውንም እያጠፉ በጭንቀትም እየታወኩ ነው። ለምን የሚለውን መረጃ ይዘናል የምናስደምጣችሁ ነው። በሌላ በኩል የአሜሪካው ፕሬዝዳንት ትራምፕ የአባይ ግድብ እኔንም ይመለከታል ሲሉ ለግብጽና ለኢትዮጵያ ደብዳቤ ጽፈዋል። ለደብዳቤው ምላሽ ሁለቱም አገራት ምንም አላሉም። ደብዳቤው ምንድነው የሚለውን መረጃ የምናስደምጣችሁ ነው። በሌላ በኩል ያለን መረጃ በከሚሴ የደረሰው ከባድ አደጋን በተመለከተ ያገኘነው መረጃ አለ። ይህንንም በመረጃ ሰዓታችን ወደ እናንተ የምናደርሰው ነው። ክቡራን አድማጭ ተመልካቾቻችን ለርሶ ጠቃሚ ብለን ያሰብናቸው መረጃዎች ሁሉ ይዘናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። ታዲያ ለቻናላችን አዲስ ከሆናችሁ መሰል መረጃን ለማግኘት ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን መጫን እንዳይረሱ። ቪዲዮ ላይክ፣ ሼር በማድረግ ይጀምሩ። ወደ መረጃዎቻችን ስናመራ ትራምፕ ግብጽና ኢትዮጵያ በህዳሴ ግድብ ዙሪያ ዳግም ለማደራደር ደብዳቤ ጻፉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግብጽ ከኢትዮጵያ ጋር በህዳሴ ግድብ ዙሪያ የገባችበትን ውዝግብ ለመፍታት ዳግም ለማደራደር ፍላጎት እንዳላቸው ገለጹ። ዶናልድ ትራምፕ ለግብጽ ፕሬዝዳንት አብዱልፈታህ አልሲሲ በጻፉት ደብዳቤ ላይ ሀገራቸው በህዳሴ ግድብ ዙሪያ የመጀመሪያውን የማሸማገል ጥረት መቀጠል እንደምትፈልግ ገልጸዋል። ፕሬዝዳንቱ አርብ ጥር 8 2018 ዓ.ም በጻፉት ደብዳቤ ላይ ፕሬዝዳንት አብዱልፈታህ አልሲሲ በእስራኤልና በሐማስ መካከል የተኩስ አቁም እንዲደርስ ለሰጡት ውጤታማ አመራርም አድንቀዋቸዋል። ግብጽ ከመስከረም 26 2016 ዓ.ም በኋላ በእስራኤልና በሐማስ መካከል የተቀሰቀሰውን ግጭት ተከትሎ የቀጠናው ደህንነትና ሰብአዊ ቀውስ በመፍታት በኩል ለነበራት ሚና ምስጋናቸውንም ገልጸዋል። ፕሬዝዳንት ትራምፕ ባለን የግል ወታደሮች መንፈስና አሜሪካ ለግብጽ ሕዝብ ሰላምና ደህንነት ባላት ቁርጠኝነት በግብጽና በኢትዮጵያ መካከል ያለው የአባይ ውሃ መጋራት ጥያቄ ለአንዴና ለመጨረሻ ጊዜ በኃላፊነት መንፈስ ለመፍታት አደራዳሪነቱን ዳግም ለመጀመር ዝግጁ ነኝ ሲሉ ትራምፕ በደብዳቤው ላይ አስፍረዋል። ግብጽ፣ ኢትዮጵያና ሱዳን ላለፉት 14 ዓመታት በአባይ ወንዝ ጉዳይ ላይ ከስምምነት ለመድረስ ሲደራደሩ የነበረ ቢሆንም እስካሁን ሶስቱንም ሀገራት የሚያስማማ ሁሉን አቀፍ መግባባት ላይ መድረስ አልተቻለም። ኢትዮጵያ ባለፈው ዓመት መጨረሻ ላይ አጠናቃ ያስመረቀችው ታላቁ ህዳሴ ግድብ ከ5000 ሜጋዋት በላይ ኤሌክትሪክ ኃይልም ያመነጫል። ትራምፕ በመጀመሪያው የስልጣን ዘመናቸው በህዳሴ ግድብ ዙሪያ ሶስቱን ሀገራት ማደራደር ጀምረው ተከታታይ ውይይት የተደረገ ቢሆንም በውሳኔ ነጥቦች ላይ ከስምምነት ሳይደረስ መቅረቱም ይታወሳል። ግብጽና ሱዳን በተደጋጋሚ በአባይ ወንዝ ላይ ኢትዮጵያ የገነባቸውን ታላቁ ህዳሴ ግድብ በምስራቅ የናይል ተፋሰስ ሀገራት ላይ ዘላቂ ስጋት ይደቅናል ሲሉም ተናግረዋል። ፕሬዝዳንት ትራምፕ አሁን በጻፉት ደብዳቤ ላይ ሀገራቸው በህዳሴ ግድብ ዙሪያ ለበርካታ ዓመታት ባለመግባባት ውስጥ የቆዩትን ሀገራት ጉዳይ ለመፍታት ያላትን ፍላጎት በመግለጽም በዚህ ቀጠና የትኛውም ሀገር የአባይን ውሃ ሀብትና በተናጠል መቆጣጠርምና በሂደቱ ጎረቤቶችን መበደል የለበትም ሲሉም አስፍረዋል። ትራምፕ በማህበራዊ ሚዲያ ገጻቸው ላይ ባጋሩት በዚህ ደብዳቤ ላይ ቡድኔና የኔ አባይ ወንዝ ለግብጽና ለህዝቧ ያለውን ጥቅም እንረዳለን ብለዋል። ፕሬዝዳንት ትራምፕ በተደጋጋሚ 8 የዓለም ጦርነቶችን ማስቆማቸውና ከዚህም መካከል አንዱ በኢትዮጵያና በግብጽ መካከል ሊካሄድ የነበረው መሆኑ ይነገራል። ትራምፕ በደብዳቤያቸው ላይ ትክክለኛ በሆነ ቴክኒካዊ እውቀት ፍትሐዊና ግልጽ ድርድር እንዲሁም አሜሪካ በሚኖራት ጠንካራ የቁጥጥርና የማስተባበር ሚና ከሁሉም የአባይ ተፋሰስ ሀገራት ጋር ዘላቂ ስምምነት ላይ መድረስ እንደሚቻል አምናለሁ ሲሉ ያላቸውን ተስፋም ገልጸዋል። አክለውም በድርቅና ለረጅም ጊዜ በተራዘመ ድርቅ ዓመታት ወቅትም ለግብጽና ለሱዳን ሊገመት የሚችል ውሃ እንዲለቀቅ እንዲሁም ኢትዮጵያ ከፍተኛ መጠን ያለው የኤሌክትሪክ ኃይል እንድታመነጭ ያስችላል። የተወሰነውም ለግብጽና ለሱዳን ሊቀርብ ወይም ሊሸጥም ይችላልን ብለዋል። የአሜሪካው ፕሬዝዳንት የህዳሴው ግድብ አለመግባባት ዘላቂ ከሆነ ቀጠናዊ መረጋጋት ጋር በተያያዘ ከፍተኛ ትኩረት የሚሰጡት ጉዳይ መሆኑን በደብዳቤያቸው ላይም ጠቅሰዋል። ለመካከለኛው ምስራቅና ለአፍሪካ ዘላቂ ሰላም ስሰራ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ የተፈጠረውን አለመግባባት መፍታት ቁልፍ አጀንዳይ ነው ብለዋል።
ለፕሬዝዳንት አልሲሲ የተጻፈው ይህ ደብዳቤ ለኢትዮጵያ ፕሬዝዳንት ታዬ አጽቀሥላሴ፣ ለሱዳኑ አብዱል ፈታህ አልቡርሃን እንዲሁም በቀጠናው ላይ ከፍተኛ ተጽዕኖ ያላቸው የሳውዲ ልዑል መሐመድ ቢን ሰልማንና የዩናይትድ አረብ ኤሚሬት ፕሬዝዳንት መሐመድ ቢን ዛንጋ ተልኳል። አሜሪካ ሁለቱን ሀገራት ማደራደር መቼ እንደምትጀምር ደብዳቤው ላይ የተገለጸ ነገር የለም። ደብዳቤውን በተመለከተ የግብጽም ሆነ የኢትዮጵያ መንግስት እስካሁን ድረስ ምንም ያሉት ነገር የለም። የአባይ ውሃ በተናጥል ለመቆጣጠርና በድርቅ ወቅትም ከግድቡ ስለሚለቀቀው ውሃ በፕሬዝዳንቱ ደብዳቤ ላይ የሰፈረው ሀሳብ በግልጽ አቋም የመደገፍ በመሆኑ ወደ ዋሽንግተን እንደሚሄዱ ሲጠበቁ የነበሩት ፕሬዝዳንት አልሲሲ የድርድር ጥሪውን በደስታ እንደሚቀበሉትም ይጠበቃል። መንግስታዊ አልሀራም ጋዜጣ በፕሬዝዳንቱ ደብዳቤ ላይ የሰፈረው የቋንቋ አጠቃቀም የግብጽን አቋም የሚደግፍ እንደሆነ ተደርጎ ሊታረምም ይችላል ሲሉም ጽፈዋል። ኢትዮጵያ በግድቡ ምክንያት በተፋሰሱ ሀገራት ላይ የሚደርስ ጉዳት እንደሌለ በመግለጽ በተፈጥሮ ሀብቷ በፍትሃዊነቷ የመጠቀም ህጋዊ መብቷን እንደምትጠቀምም በተደጋጋሚ ስትገልጽም ቆይታለች። ግብጽ ግን በግድቡ የውሃ ይዞታና የሚለቀቅበት ሁኔታ ላይ ኢትዮጵያ አስገዳጅ ህጋዊ ስምምነት እንድትፈርም ስትጠይቅ መቆየቷም ይታወቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዳግም ወደ ስልጣን ከመጡ በኋላ ዋሽንግተን የግድቡን ግንባታ በገንዘብ ደግፋለች ብለው የተናገሩ ቢሆንም አዲስ አበባ ግን ከኢትዮጵያ ውጪ የማንም ሰባራ ሳንቲም በግድቡ ላይ አልዋለም ስትልም አስተባብላለች። ከ5 ቢሊዮን ዶላር በላይ ወጪ ተደርጎበት ግንባታው የተካሄደው ህዳሴ ግድብ 1.78 ኪሎ ሜትር የተዘረጋ ሲሆን 145 ሜትር ከፍታም አለው። በዓለማችን በርዝመቱ የሚታወቀው የአባይ ወንዝ ከ85 በመቶ በላይ ውሃን የሚያገኘው ከኢትዮጵያ ነው። የወንዙን አብዛኛው ውሃ የምትጠቀመው ግብጽ በኢትዮጵያ ግድብ መገንባቱ የውሃ መጠን ይቀንስብኛል ስትል በተደጋጋሚ ከሳለች። ኢትዮጵያ ይህንን ውንጀላ በተደጋጋሚ ውድቅም አድርጋለች። ግብጽ በአውሮፓውያኑ 1989 የተፈራረመውና አብዛኛው የወንዙን ውሃ ድርሻ የሚሰጣትን የቀኝ ግዛት ስምምነት በመጥቀስም የወንዙን ውሃ ሙሉ በሙሉ በበላይነት ለብቻዋን የመጠቀም ፍላጎት አላት በማለት ኢትዮጵያ ይህ ሁኔታ መለወጥ እንዳለባት ስትከራከርም ቆይታለች። ኢትዮጵያ በአባይ ወንዝ ያላትን ድርሻዋን ባረጋገጠ መልኩ ፍትሃዊና ምክንያታዊ አጠቃቀም ላይ ስምምነት እንዲደርስና ታላቁ የህዳሴ ግድብ የግብጽ ውሃ ደህንነት ላይ አደጋ የሚጥል አይደለም ስትልም በተደጋጋሚም ገልጻለች። ሌላኛው መረጃችን የእስራኤል ወታደሮች ራስን ማጥፋትና በጭንቀት መታወክ መጠን መጨመሩ ተሰማ። ሐማስ በደቡብ እስራኤል ላይ በደረሰው ጥቃት የተቀሰቀሰውን የ2 ዓመት ግጭትን ተከትሎ በጋዛ ላይ ከፍተኛ ውድመትም ደርሷል። በዚህ ባልተለመደ ሁኔታ ከድረ ጦርነት በኋላ በጭንቀትና መታወክና በጦር ሰራዊቷ መካከል ራስን ማጥፋት በከፍተኛ ሁኔታ እየጨመረም ይገኛል። በቅርቡ በመከላከያ ሚኒስቴርና በጤና አቅራቢዎች የወጡ ዘገባዎች በጋዛና በሊባኖስ ጦርነት እንደቀጠለና ከኢራን ጋር ውጥረት እየተቀሰቀሰ በመምጣቱ የወታደራዊ ኃይል የአእምሮ ጤና ቀውስ በዝርዝር መኖሩንም ገልጸዋል። የጋዛ ጦርነት በእስራኤልና በሊባኖስ ሂዝቦላ መካከል በድንበር በመስፋፋቱ በመቶ ሺዎች የሚቆጠሩ ወታደሮችና ተጠባባቂዎች በሁሉም ግንባሮች ላይ በሀገሪቱ ታሪክ ውስጥ በነበሩት ከባድ ውጊያዎችም ተሰማርተዋል። የእስራኤል ጦር ከ71 ሺህ በላይ ፍልስጤማውያንን በጋዛ እንዲሁም በደቡባዊ ሊባኖስ 4400 መግደሉን የጋዛና የሊባኖስ ባለስልጣናት የገለጹ ሲሆን እስራኤል ከጥቅምት 7 ጀምሮ ከ1100 በላይ ወታደራዊ አገልግሎት አባላት መገደላቸውን ገልጻለች። የእስራኤል መከላከያ ሚኒስቴር ከሴፕቴምበር 2023 ጀምሮ በወታደሮች መካከል የጭንቀት ጉዳዮች ላይ ወደ 40 በመቶ የሚጠጉ ጭማሪ መዝገብና እንዲሁም ይህ ቁጥር በ2028 በ180 እንደሚጨምርም ተተንብየዋል። 22300 ወታደሮች ወይም በጦርነት ቆስለው ከሚታከሙት ውስጥም 60 በመቶ የሚሆኑት በድረ ቁስል ይሰቃያሉ ሲል ሚኒስተሩ ተናግሯል። የእስራኤል ጦርነት ከተጀመረ ጊዜ አንስቶ ራሳቸውን የሚያጠፉ ሰዎች ቁጥር በከፍተኛ ሁኔታ መጨመሩንም አስታውቀዋል። በሌላ በኩል በኬሚሴ ከተማ የደረሰውን የእሳት አደጋ በተመለከተ ወዳገኘነው ዝርዝር መረጃ እናምራ። በኦሮሞ ብሔረሰብ አስተዳደር በኬሚሴ ከተማ በ05 ቀበሌ ቴሌኮሙኒኬሽን በተባለ ገበያ ማዕከል ላይ በደረሰ የእሳት አደጋ በቤትና በንብረት ላይ ጉዳት መድረሱ ተሰምቷል። የኬሚሴ ከተማ የንግድና የገበያ ልማት ጽሕፈት ቤት ኃላፊ አቶ ኡመር ሰይድ ለብስራት ሬዲዮ እንደተናገሩት በጥር 7 ቀን በኬሚሴ ከተማ አስተዳደር ከሌሊቱ 7 ሰዓት አካባቢ በተነሳ የእሳት አደጋ 36 የንግድ ሱቆች ሙሉ ለሙሉ ወድመዋል።
በንብረት ላይ የደረሰውን አደጋ የገንዘብ መጠንና የእሳቱ መነሻ ለማጣራት የግብረ ኃይል ተቋቁሞ መረጃ የሰበሰበ መሆኑም ተገልጿል። አደጋውን ፖሊስና የሰላም አስከባሪ ኃይሎች እንዲሁም ማህበረሰቡ ባደረጉት ርብርብ መቆጣጠር መቻሉን የገለጹት ኃላፊው ማህበረሰቡ አደጋውን መከላከል ባይችል ኖሮ ከፍተኛ የሆነ ጉዳት ያስከትል እንደነበረም ገልጸዋል። በዚህም ማህበረሰቡ ላደረሰው ርብርብ ከፍተኛ ምስጋና ይገባዋል ሲሉም ተናግረዋል። ለወደፊት እንደዚህ አይነት አደጋዎች ሲከሰቱ የከተማ አስተዳደሩ በበጀት መድቦ የእሳት አደጋ መኪና መዘጋጀት እንደሚኖርበትና በቀጣይ ይህንን ችግር ለመቅረፍም መስራት አለብን ሲሉ አቶ ኡመር ጨምረውም ተናግረዋል። ክቡራን አድማጭ ተመልካቾቻችን ለሰዓቱ ይዘን የቀረብንላችሁ መረጃዎቻችን በዚያ በቃ። በቀጣይ በሌላ መረጃ እስከምንገናኝ ድረስ በያላችሁበት ጤና ይስጥልን።